አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንዲሁም ቤተሰቦቼ እንደናችሁ ደህና ናችሁ ወይ? ከኔ ጋር አልሐምዱሊላህ። እናንተ እንደናችሁ ቤተሰብ አላችሁ? ከኔ ጋር አልሐምዱሊላህ። ቤተሰብ ላይክ እና ሸር እያረጋችሁ ማለት ነው። እሺ ላይክ አርጉልኝ፣ ሸር አርጉልኝ ማለት ነው። ቤተሰብ የሆናችሁ በቅንነት ኮሜንት አይታችሁ በደንብ ጻፉ፣ አጫውቱልኝ። ሰዓቴ ወላሂ 3000 ገብቷል አሁን ማለት ነው። እንግዲህ ያው 3000 ገብቷል። አላህ ነው የሚያውቀው ወላሂ ማለት ነው። እኔ ደግሞ እንግዲህ ምን እንደሚያመጣ አይታወቅም። ሞራኔ ብቻ አላሁ አለም ወላሂ ሱብሃንአላህ። እኔ እንጃ ምን እንደምል ማለት ነው። እና ሰሞኑን ደግሞ ያው አይሰጥም ሰዓት ምናምን አይሰጥም። ምን እንደሆነ እንዳጋጠመው አላቅም። እኔ ሳላቅ ብዙ እንትኖች ደልቻለሁኝ። ማናት ሀገር የሚሏት ሊጠይቄ ደልሹ ምንም ችግር የለም ስትለኝ እንትን የላከብኝን ደልቸዋለሁ ማለት ነው። እና ያ ነው መሰለኝ እንደዚህ የቀጣኝና አብዛኛውን ያው እኔ ሀገር ከርሜ ስለመጣሁ ነው። ሁለተኛ ደግሞ ይሄ የሚደልተው ነገር እንትን አይልም መሰለኝ ማለት ነው። እንዳይሸርትና በቂ እንቅስቃሴ እንዳይኖረው አድርጎብኛል ማለት ነው። እና ቤተሰብ ላይክ እና ሸር እያረጋችሁ ተባበሩኝ ማለት ነው። እኔ ወይም ሌላ ምግብ ምናምን አልሰራም። ምግብ ቀርጬ እንኳን እንዳልቅ በነጋ ማለት ነው። ያው ከህርኩ ተንቀሳቀስኩ ከወጣሁ ነው ይሄንን የምቀርጸው። እና ቤተሰቦቼ ማለት ነው ላይክ እና ሸር በማድረግ ተባበሩኝ፣ አጫውቱልኝ ማለት ነው። በቅንነት እስካሁንም በእናንተ ነው። በአንዳንድ ቅን እህቶቼ ከእናንተ ጋር እስካሁን ድረስ ያለሁት ማለት ነው። እና አጫውቱልኝ በቅንነት ማለት ነው። ኮሜንት ጻፉ፣ በረውልኝ። በረካያችሁልኝ ብዙም እንትን አይልም። እና ያው ዛሬም ሾርት ቪዲዮ ለቅቄ ያለሁ፣ ትናንትናም ለቅቄ ያለሁ። እንግዲህ አላህ ነው የሚያውቀው ወላሂ በሩን እኔ እንጃ። እኔ በቃ ፈርቼዋለሁ ማለት ነው። እና ማለት ነው የፈሩት ደግሞ ምንም እንትን የሚለው ነገር የለም፣ የሚቀር ነገር የለም። በፈራ ምንም ብልም የሚቀርልኝ ነገር ስለሌለ አላህ እንግዲህ ቀዋውና ብርታቱን ይስጠኝ ነው የምለው። ሌላ ምን እላለሁ ማለት ነው። ቤተሰቦቼ ይሄ ነው ሀሳቤ። ብዙ የደከማችሁ ብዙ የለፋችሁ ልጆች አላችሁ። አላህ ብርታቱን ይስጣችሁ ወላሂ። እኛስ ሞን ይሁንን አይተነዋል፣ ደግ ይሁን። እናንተ ግን ገና የለፋችሁ አላችሁ፣ አንስቶባችሁ የምትሰሩ አላችሁ። እናንተ ወላሂ በጣም ጀግና ናችሁ። በጣም 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 ጎበዝ ማለት ነው። ስንት ስራ የሚበዛበት አለ፣ ስንት ድካም ያለው አለ፣ ስንት የማዳም ቤት የማይመቸን ሰዎች ስንት አለን፣ ኔት የሌለው ስንት አለ። መተከሻችን የሚሆነው ምን ማለቻው የሚሆነው ሁሉም ነገር ማለት ነው። አልሐምዱሊላህ ወደ ስራ ቆይተን ወደ ክፍል ስንመጣ የምናገኘው ሞባይል ነው። ከዛም ደግሞ ገብተን በፊት እኔ ዩቲዩበር ሳልሆን በፊት ቴሌግራም፣ ኢሞ፣ ፌስቡክ ላይ ነበር ቁጭ የምለው አንዳንድ ነገሮች ማለት ነው። ግን እዚህ ላይ ከመጣሁ ብዙ መልካም ነገሮች ለመርኩ። ብዙ መልካም ሰዎች ጋር አገናኘኝ። ብዙ ነገሮች እውቀት ወሰድኩኝ፣ እውቀት አዳበርኩኝ። ምንም አልከፋኝም አልሐምዱሊላህ። ምክንያቱም ብዙ ነገሮች እውቀት ተመሬበታለሁ ከሱ ማለት ነው። ብዙ እውቀቶች የማላቃቸውን ብዙ ነገሮች እውቀት የቀሰምኩበት ነው ኢቶ ማለት ነው። እና አሁንም ኢንሻአላህ ተስፋ ልቆርጥም ባላህ ተስፋ የቆረጠ ነው እንጂ ባላህ ተስፋ ያልቆረጠ ምንም አይሆንም። ሁልጊዜም ይጓዛል ማለት ነው። ሁልጊዜም ፀሐይ ነው። ባላህ ያልቆረጠ ሰው ቀኑም ሁሉም ነገር ብርሃን ነው። ባላህ ያልቆረጠ ባላህን የቆረጠ ተስፋ የቆረጠ ግን ያ ሁሉም ይጨላልማልና እናንተ ጋር ጓደኞቼ ጋር ሁኜ አይጨልም፣ ይነጋል ሁሉም ነገር ማለት ነው። ቢያነሳውም እሰራለሁ خلاص ምንም አማራጭ የለኝም ማለት ነው። ምክንያቱም በጣም የምወደው ነው። ብዙ ነገሮች ያሳልፍኩበት፣ ብዙ ችግር፣ ብዙ ሀዘን ያወጣሁበት ያወረድኩበት ስለሆነ የነገን ማን ያውቃል። ዘበት አልተውም ወላሂ። አንዳንድ ጊዜም ሲመረኝ ምን በቃ ብዬ እናደዳለሁ ማለት ነው። አንዳንድ ጊዜም ደግሞ አልሐምዱሊላህ
አንተ ነህ ሁሉን ነገር አንጥተህ የወሰድከው ብዬ እላለሁ ማለት ነው። እና በምንም ውስጥ ብትሆኑ አልሐምዱሊላህ ይበሉ። በምንም ችግር በምንም ጥበት ውስጥ ብትሆኑ ወላሂ አልሐምዱሊላህ በሉ ማለት ነው። በየሃይማኖታችን ሁላችንም ፈጣሪያችንን ማመስገን አለብን። በቃ ፈጣሪያችንን የሰው ልጅ መሽቶ ነክቶ ጧት ተነስቶ ማታም ሲተኛ ጧትም ሲነሳ የአላህን ስም ተጠራ ወላሂ ምንም አይሆንም። ስለዚህ ቤተሰቦቼ በቅንነት እንጠያየቅ፣ እንዘያየር። በቃ ተያይዘን እጅ ለእጅ ኢንሻአላህ። ወላሂ እኔ የማስበው ብዙ ነገሮች የማስባቸው ነገሮች አሉ። ግን ሁሉም ነገር ሲሳካ ቢሆን ይሻላል ማውራቱ። ሳይሳካ ማውራት ጥሩ አይደለም እና ኢንሻአላህ ጎበዝ ሁኑ፣ ጠንካራ ሁኑ። በቃ ጎበዝና ጠንካራ ደግሞ ሁልጊዜም ወደፊት ይጓዛል። ወደ ኋላ የሚልበት መስመርት የለም። ጎበዝና ጠንካራ ሰው ሁልጊዜም ያሸንፋል። ሁልጊዜም ምንጊዜም ምንም ቢሆን ምንም የማይበገር ይሆናል። እኔ እህታችሁ ደግሞ ምንም ቢሆን ምንም ቢመጣ ማልበገር ሴት ነኝ። ግን ባፌ ሳወራ እንደዛ የሆነ ምናምን ይመስላችኋል አይደል? ወላሂ እኔ ጀግና ሴት ነኝ በጣም በጣም ማለት ነው። ምክንያቱም ራሴን በራሴ በቃ እኔ እንደዚህ አደርጋለሁ ብዬ ስለማስብ ደስታ ነው የሚሰማኝ። እኔ አሁን ሳውዲ አረቢያ ስኖር ብዙ ነገሮች ያሳለፍኩ ሴት ነኝ። ከአንድ አይሉ 2 ጊዜ ማለት ነው። ግን አልሐምዱሊላህ ከአንድ አይሉ 3 ጊዜ አልሐምዱሊላህ ምን ይባላል? እሺ ሌላ ምንም አይባልም። በቃ አልሐምዱሊላህ ስለ አላህ ለኔ ደስታ ነው የሚሰጠኝ። ግን ለምን እንደዛ አደረገ አላህ? ከኔን ለምን እንዳረገብኝ፣ ከኔን ለምን ወሰደብኝ ብለው በእኔ ቶሎ ደግሞ ሆነ ይደግማል። ግን አልሐምዱሊላህ ያንተ ስራ ስለሆነ ሁሉንም የወሰድከው ያንተ ስራ ነው፣ ያሉትንም የሰጠኸኝ ያንተ ስራ ነው ብዬ አልሐምዱሊላህ እላለሁ ማለት ነው። ስለዚህ ቤተሰቦቼ የነገዬ ወሬ አታብዢ እንዳትሉ አዳምጡ። ነግሬያለሁ። እናንተም በማንኛውም መካከል ብትሆኑ፣ በማንኛውም ችግር ውስጥ ብትሆኑ፣ በማንኛውም ጥበት ውስጥ ብትሆኑ ወላሂ አላህን ከለመናችሁት ምንም አያሳፍራችሁም። ብራችሁ ረድኤት አለው። ጉልበታችሁ አይደክም፣ ብርታት ይሰጣችኋል። ሁሉን ነገር አሟልቶ አላህ ይሰጣል። አልሐምዱሊላህ ስትነሱም አልሐምዱሊላህ፣ ስተኙም አልሐምዱሊላህ ታላችሁ ማለት ነው። ስንቶቻችንን የማንለው አልሐምዱሊላህ ለአላህ የማናመሰግነው፣ ስንቶቻችንን በቤተሰብ የምንበሳጨው፣ ስንቶቻችንን ገንዘባችንን እንዳልሆነ ሆኖ አርገን እንደገና የምንለድመው ስንቶቻችን። ይሄ ሁሉ አላህ ስላላዘዘና አላህ ስላልፈቀደ ነው። ስለዚህ ቤተሰብ ይሄን ነው የምላችሁ፣ ሌላ አላችሁም። እስከምንገናኝ መልካም ቆይታ እላችኋለሁ ውድ እህቶቼ። የነገ በቃ ወደ ውጭ ወጣ ካለች መቀረት ነው በቃ ሌላ የላትም። እና ቤተሰቦቼ ሀገሮች ልጆች ወዳችኋለሁ፣ አከብራችኋለሁ። በያላችሁበት ሰላማችሁ ብዝዝት ይበልልኝ። ቤተሰቦቻችንንም አላህ ሰላም ያርግልን። አገራችንንም አላህ ሰላም ያርጋት፣ ሰላሟን ይመልስልን። እንደ በፊቱ እንደ ድሮው ከአንዱ ሀገር አንዱ ሀገር ዙረን የምንሰራ የምንዛመድ አላህ ያርገን። አንተ ትብስ የሚል ዘመን አላህ ያምጣ። የእስካሁኑ ዘመን ይበቃናል። የበፊት ዘመናችን ይመለስ። ይሄ ከሌ ነው፣ ይሄ ከሌ ነው፣ ይሄ ከሌ ቦታ ነው፣ ይሄ ከሌ እንትን ነው ሳንል ሀገራችንን ሰላም አድርጎ አረን እንጃ ወላሂ በቃ ይሄ ነው የናፈቀኝ። ሀገራችን ብንገባ ራሱ ይሄ ነው የናፈቀኝ። በቃ አልሐምዱሊላህ ሀገራችን ጥሩ ነው፣ ግን በዛ እንዲህ ነው በዚህ እንዲህ ነው ሲሉ መጨናነቅና የምንሰራው ይጠፋናል ማለት ነው። ብዙዎቻችን አገር ገብተን የምንሰራው ነው የሚጠፋን። ምክንያቱም ከሀገሩ እንትን ማለት ነው በቃ እዚህ ስንጨናነቅ ነው ኑረን ስንሄድ ይሄን እሰራለሁ ብለን ስናቅድ የሆነ ነገር ነው የሚመጣብን ማለት ነው። ከሌ ይሄ ቢመጣስ በዚህ በኩል ያለው እንዲህ ስለምንል በቃ አንሰራም። ወደ የት ነው ያለን ማጥፍተን ወደ ሳውዲ አረቢያ ነው የምንመለሰው ማለት ነው። ይሄ ከሚሆን በፊት ግን ራሳችንን ያሳምነን አገራችንን አላህ ሰላም ያርገው ብለን በምንይዘው ባለን ገንዘብ የሆነ ነገር ከፍተን መስራት አለብን ማለት ነው። የሆነ ነገር ደግሞ ከፍተን ስንሰራ በዚህ በቂ ነው፣ በዚህ እሰራለሁ፣ በዚህ ያዋጣኛል
ብለን ማሰብ አለብን። ዝም ብለን አይደለም የምንገባው። የምንሰራውና የምናደርጋቸውን ነገሮች በትህትና አብራርተን ነው መስራት ያለብን ማለት ነው። እና ውድ ቤተሰቦቼ መልካም ሁኑ። በያላችሁበት ሰላማችሁ